ይስተው አስተዳዳሪዎቹን ልቡናቸውን ያራራ በእስር ቤት ያጎሩትን ሁሉ እግዚአብሔር በእስር ቤት ያጎሩትን እያደቡ የሚያስሩትን አፋለው ተብሎ ትምህርት አለው ተብሎ በየሜዳው የሚታፈሰው ወገናችን አድራሻው አይታወቅ ፖሊስ መርምሮ ለፍርድ ቤት ያቀርብ እንደወጣ የቀረው ህዝባችን በእስር ቤት የታጎረው እመቤታችን ደብረ ምጥማቅ ምሕረቱን ትላክ ታማልደን ለዚህ ሀገር ምናልባት የሚቆጠቁት ካለ ይቆጥቁታል። መናገር አለብን። ስለዚህ እየሰማን እያለቀስን ነው። ንጥፋችንን እንባችን እግዚአብሔር ይቀበለው፣ እግዚአብሔር ይቀበለው። ዛሬ የተሰበሰብንበት ሌላ መልእክት ስላለ እኔ እንደው ስለ ደብረ ምጥማቅ እናገር ተነስቼ እንደገና ወደዚያ ወሰደኝ። በልቤ ውስጥ ስለነበረ ስትቆሙ ሌላ ስትናገሩ በልባችሁ ያለው ነው የሚመጣ እና ሰምቻለሁ፣ እየሰማሁ ነው። ያ ሬዲዮ ያ የአሜሪካው ወጥቶዞች ይመጣል። ስለዚህ እግዚአብሔር ለሀገራችን ለሕዝባችን ምሕረትን ይላክ። አሜን። ምሕረትን ይላክ። በዱላ የሚሆን አይደለም፣ በጦርነት የሚሆን አይደለም። ሲወጥ እግዚአብሔር ይጥለዋልና እግዚአብሔር ለሕዝቡ ሲል አንድ ነገር ያድርግ። አሜን አሜን። አሁን እንግዲህ ይቅርታ እስካሁን የወሰድኩባቸው ጊዜ ይቅርታ እየጠየቁ የሰበካ ጉባኤው መልእክት አለው። አባታችን ሊቀ ካህናት የደብሩ አስተዳዳሪ መዘምር ሁሉ ለሰጡን ትምህርት እግዚአብሔር ይስጥልን፣ እድሜውን ያርዝልን። ምዕመናን ጥሪያችን አክብራችሁ በዛሬ ዕለት እዚህ ለመገኘታችሁ በእኔና በሰበካ ጉባኤ ስም ማመሰግን እወዳለሁ። እንደምታውቁት ዛሬ እኛ ከተመረጥን ዓመታችን ነው። የሥራ እንቅስቃሴያችንን በተመለከተ በሪፖርቱ መልኩ እንዲሁም አብረው ሊካተቱ የሚችሉ ነገሮች ይዘን ቀርበናልና በሰበካ ጉባኤ ሰብሳቢ ሊቀመንበር አቶ ዮናስ መልኩ ሊቀርብ ስለሚችል በጥሞና እንድታዳምጡልን በጣም እጠይቃለሁ። ክርስቶስ ከሙታን ተነሳ፣ በታላቅ ኃይልና ስልጣን ሰይጣንን አሰረው፣ አዳምን ነፃ አወጣው። ከዛሬ ጀምሮ ደስታና ሰላም ሆነ። የተከበሩ ሊቀ ካህናት መዘምር ብሩ የደብረ ሰላም መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ፣ በአውስትራሊያ የካህናት ሰብሳቢ፣ ለተከበሩ ቄስ ተስፋ ህሩይ የደብረ ሰላም ካህን፣ የተከበራችሁ ዲያቆናት፣ መዘምራን እንዲሁም ምዕመናን፣ በመጀመሪያ ዓመታዊ ሪፖርትን ለመከታተል ጥሪያችንን አክብራችሁ ስለተገኛችሁልን በሜልበርን መድኃኔዓለም ሰበካ ጉባኤ ስም ላመሰግን እወዳለሁ። ወደዚህ ጋር ቦታ ስላለ ትንሽ ጠጋ ብትሉ ጥሩ ነው። ከዚህ በመቀጠል በዛሬው ዓመታዊ ሪፖርት ላይ የሰበካ ጉባኤ ከተመረጠ ካለፈው 1 ዓመት ወዲህ ያከናወናቸውን ተግባራትና ያጋጠሙትን ችግሮች እንዲሁም በአባላቱ ዘንድ በጉጉት የሚጠበቀውን የቤተክርስቲያን ግንባታ አስመልክቶ የደረስንበትን ደረጃ ማሳወቅ ይሆናል። ቤተክርስቲያናችን የምትሰጠውን መንፈሳዊ አገልግሎት የተሟላ እንዲሆንና ሕዝበ ክርስቲያኑ ሃይማኖታዊ ስርዓቱን ተጠብቆለት እምነቱ ከትውልድ ወደ ትውልድ እንዲተላለፍ ለማድረግ በስደት በሚኖርበት አገር ተሰባስቦ ማግኘት የሚገባውን የእምነት አገልግሎት በበቂ ሁኔታ እንዲያገኝ ለማድረግ እርስ በርሱ በመሰባሰብ የገንዘብና የጉልበት አስተዋጽኦ በማድረግ ይህንን እንቅስቃሴ እንዲመራ የሰበካ ጉባኤ መምረጣችሁ ግልጽ ነው። አባላት እንደምታውቁት ቤተክርስቲያናችን ከተመሰረተችበት ዕለት አንስቶ እስከ ዛሬ ዕለት ድረስ የተለያዩ መሰናክሎች አልፋን በእናንተ በአባላቱ መልካም ጥረት እና ድጋፍ በዚህ መብቃታችን የሚታወቅ ነው። ከተመረጥን ዕለት አንስቶ የሥራችን መጀመሪያ ያደረግነው በተለያየ ምክንያት ቤተክርስቲያናችን ርቀው የነበሩ
የቀድሞ አባላት በማሰባሰብ ለቤተክርስቲያናችን እድገት የበኩላቸውን ድርሻ እንዲያበረክቱ በማድረግ ባከናወነው ተግባር በርካታ አባላት እንዲመለሱ ቢደረግም ከተመለሱት መካከልም ሆነ ካልተመለሱት አንዳንዶቹ የቤተክርስቲያንን እንቅስቃሴ በእነርሱ ፍላጎት ብቻ እንዲሆን የሚፈልጉ በመሆናቸው ማንኛውንም የሚከናወነውን የአባልነት መዋጮና የቤተክርስቲያን ግንባታ ለመክፈል ፈቃደኛ ሆነው ባለመገኘታቸውና ይህንንም በተመለከተ የሰበካ ጉባኤው በተደጋጋሚ ጠርቶ ለማነጋገር ቢሞክርም ፈቃደኛ ሆነው ባለመገኘታቸው በዚህ ሁኔታ በአባልነታቸው መቀጠላቸውና ቤተክርስቲያናችንን የሚጎዳ ሆኖ በማግኘታችን ሰበካ ጉባኤው ራሳቸውን በፈቃድ እንዳሰናበቱ በመቁጠር ከአባልነት መዝገብ ውስጥ ማውጣቱን ለዚህ ጉባኤ ሲገልጽ መተዳደሪያ ደንባችን ከሚያዘን በስተቀር ከሰጠን ኃላፊነት ውጭ በምንም አይነት በግል ችግርም ሆነ ባለመግባባት የተፈጠረ ውሳኔ እንዳልሆነ ለማስገንዘብ እንወዳለን። አሁንም ቢሆን የአባልነታቸውን ግዴታ ለመወጣት ፈቃደኛ ሆነው እስከመጡ ድረስ ቤተክርስቲያናችን ለሁሉም በሩ ክፍት መሆኑን በዚህ አጋጣሚ ለመግለጽ እንወዳለን። በሌላ በኩል ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ በተፈጠረው መከፋፈል የቤተክርስቲያናችን አቋም ለረጅም ጊዜ ገለልተኛ እንደነበር የሚታወቅ ሲሆን በብፁዕ አባታችን በተሰጠን ትምህርትና መመሪያ መሰረት ቤተክርስቲያናችን አንድ ወጥ አቋም በመውሰድ እስከ ዛሬ ድረስ አጓላ የነበረችውን ስርዓት እንዲስተካከል በማድረግ ከገንዘብና ከንብረት ውጭ በሆነ በሃይማኖታዊ መንፈሳዊ ግንኙነት ብቻ እንድንፈጥርና ተቀራርቦ በመስራት መተባበር እንዲሁም በስርዓተ ቅዳሴ ላይ በብፁዕ አባታችን የአቡነ መርቆሬዎስ ስም እንዲጠራና በስደት ከሚገኘው ሕጋዊ የኢትዮጵያ ሲኖዶስ ጋር አብሮ ለመስራት ፈቃደኝነታችንን እንድናሳይ በመጠየቅና በሰበካው ጉባኤም ሙሉ ድጋፍ እና በካህናቱም ስምምነት በአጠቃላይ ደግሞ ምዕመናኑን የተቀበለበትን ፈቃዳችሁን የገለጻችሁበትን ታላቅ ጉባኤ ምንጊዜም ታሪክ የማይረሳው ዕለት ስለነበረ አቋም ወስዳችሁ ቤተክርስቲያናችሁን ለዚህ ላበቃችሁ ሁሉ እንኳን ደስ አላችሁ እንላለን። በብፁዕ አባታችን አቡነ መርቆሬዎስ ትምህርት ሰጥተውና በእናንተ ምዕመናን የተወሰነውን ውሳኔ በመቀበል የመተዳደሪያ ሕጋችንን በውሳኔያችሁ መሰረት የምናሻሽል መሆናችንን በዚህ አጋጣሚ ለመግለጽ እንወዳለን። ይህ ትልቅ የዓመቱ ታላቅ ስራ ልንለው የሚገባ የቤተክርስቲያናችን ታሪካዊ የሆነ አንድ እርምጃ ወደፊት የተጓዝንበት ዕለት ስለሆነ እስከ ዛሬ ሲያተራምሰን የነበረው የሲኖዶስ ጥያቄ እልባት ያገኘበት ታላቅ ቀን በመሆኑ ለአባታችን ለብፁዕ አቡነ መርቆሬዎስ ለየት ያለ ክብርና ምስጋና ማቅረብ እንወዳለን። ብፁዕ አቡነ መርቆሬዎስ በአንድ ወር ቆይታቸው ውስጥ ካከናወኑ ስራዎች በጥቂቱ ለቤተክርስቲያናችን አዳዲስ ዲያቆናትንና በአውስትራሊያ የተለያዩ ከተሞች የካህናትን ማዕረግ ሰጥተዋል። በብሪዝበን ከተማ የቅዱስ ጊዮርጊስ ቤተክርስቲያን እንዲቋቋም ለመድኃኔዓለም የአቡነ አረጋዊንና የሚካኤልን ጽላት አምጥተዋል። ለታቦት መጎናጸፊያ ለካህናት ልብስ ከ$12,000 በላይ አሰባስበዋል። ከግሪክ ሀገር ለማስመጣትም ቅድመ ሁኔታዎችን ጨርሰዋል። በእስራኤል ሀገር ለሚገኙ በብፁዕ አቡነ መርቆሬዎስ ለሚረዱትና አረጋውያን አባቶች የሚሆን $6,000 ተዋጥቶ ተሰጥቷቸዋል። የተሰጣቸው ሲሆን ለዚህ የተቀደሰ ተግባር ለተባበራችሁ በሙሉ ልናመሰግናችሁ እንወዳለን። አባላት እንደምታውቁት በሀገራችን የቤተክርስቲያን ስርዓት መሰረት ዓመታዊ ክብረ በዓል ከሀገር ውጭ ማክበር አስቸጋሪ መሆኑን ማንም የሚረዳው ነው። ሆኖም የሰበካ ጉባኤው ይህንን የሀገራችንን ሃይማኖታዊ ስርዓት ጠብቆ የተለያዩ ክብረ በዓላትን በድምቀት እንድናከብር አድርጓል። ለዚህም የእያንዳንዱ አባላት ተሳትፎ ከፍተኛ መሆኑን እየገለጽን በዚህ መሰረት ለመጀመሪያ ጊዜ በአውስትራሊያ ታይቶ የማይታወቅ ታቦትን ከደብር ውጭ እንዲያደር በማድረግና በብፁዕ አቡነ መርቆሬዎስ በስደት ከሚገኘው ሕጋዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ በማስመጣት ለምዕመናኑ ቃለ ቡራኬ እንዲያገኙና አባትን አምጥቶ እንዲባረክ ለማድረግ ተችሏል። አባላት እንደምታውቁት እያንዳንዱ የቤተክርስቲያን አባል ለቤተክርስቲያኒቱ እድገት አስተዋጽኦ ሲያበረክት የተለያዩ የግል ጉዳዮችን